ሰላም እንደምን አላችሁ? ለዛሬ አዲስ መጽሐፍ ይዘንላችሁ መጥተናል። ይህ መጽሐፍ የአጭር የቤተ ክርስቲያን ታሪክን የያዘ በ1972 ዓ.ም የታተመ መጽሐፍ ነው። መጽሐፉ በሁለተኛ ጊዜ ተሻሽሎ የታተመ መጽሐፍ ሲሆን በኩሌ መልአኩ ይላል። በገጽ ሽፋኑ ላይ የአክሱም ጽዮን ቤተ ክርስቲያን ምስል ያለው ሲሆን በትዘማ ቤት ታተመ ይላል። እንግዲህ የት እንደታተመ ማወቅ አንችልም። ዋጋው 2 ብር ነው። እኛ ግን አሁን ስንገዛው ስንት እንደሚሆን መገመት ነው። ከዚህ መጽሐፍ ላይ በገጽ 15 ላይ የተጻፈውን የመጀመሪያ የክርስቲያኖች ሕይወት በሚል ከጻፈው ላይ ላቀርብላችሁ ነው። እንግዲህ አብራችሁ ነው። በኢየሩሳሌም ውስጥ በተመሰረተችው በቤተ ክርስቲያን ስር የነበሩት ክርስቲያኖች ከሰዓት በኋላ ጊዜ ወስነው በኢየሩሳሌም ኤጲስቆጶስ በያዕቆብ በማርቆስ እናት በማርያም ቤትና በዚያን በመሳሰሉ ቤቶች እየተሰበሰቡ ሐዋርያትን ትምህርት ይሰሙ ነበረ። በስብሰባውም ጊዜ የወንጌልን ትምህርት በተለይም የክርስቶስን ትንሣኤ በዓይናቸው ያዩ መሆናቸውን እያረጋገጡ ያስተምሯቸው ነበረ። ከዚህም በስተቀር ከብሉይ ኪዳን ስለ መሲህ የሚናገሩ ትንቢቶች በኢየሱስ ክርስቶስ ስም መጻፋቸውን አስፋፍተው ያስረዷቸው ነበረ። እንዲሁም በየጊዜው ሥጋውን ደሙን በአንድነት እየተቀበሉ አንድነታቸውን አጽንተው ይኖሩ ነበረ። ደግሞም በወንድማማቾችነት መንፈስ የተሳሰሩ መሆናቸውን በግልጽ በአንድነት በአንድ ማዕድ ላይ ተቀምጠው ይበሉ ነበረ። እነዚህንም አገልግሎት የሚፈጽሙበት ጊዜ ቀን እሁድ ነበረ። ማንኛውም ሰው የቤተ ክርስቲያን አባል ለመሆን የሚችለው ኃጢአትን ተናዞ ተጠምቆ ሐዋርያት እጃቸውን በመጫን መንፈስ ቅዱስን ካሳደሩበት በኋላ ነበረ። በምዕመናን ሁሉ ዘንድ መንፈሳዊ ደስታ፣ ትሕትና፣ ፍቅርና እነዚህን የመሳሰሉ የመንፈስ ቅዱስ ስጦታዎች ጎልተው ይታዩ ነበረ። ከእነሱም መካከል የማስተማር ትንቢት የመናገር ታምራት የመስራት ኃይል የተሰጣቸው ነበሩ። ከክርስቶስ እምነት ውጭ የነበረ ሕዝብ ክርስቲያኖች ሕይወት ላይ የተደረገውን ታላቅ ለውጥ በማየት ወደ ክርስትና እምነት በብዛት ስለመጣ የክርስቲያኖች ቁጥር እየበዛ ሄደ። በዚያው ጊዜ የነበሩ ክርስቲያኖች ከመካከላቸው ችግሩን ለማስወገድ በማሰብ እየተሰበሰቡ ገንዘብ በማዋጣት መከራና ችግር የደረሰባቸውን ሁሉ የሚገባ ይረዷቸው ነበረ። እንዲህ ያለውን እርዳታ ካደረጉት የመጀመሪያው ሰው ከቆጵሮስ የሄደው የአይሁዳዊ በርናባስ ወይም ዮሴፍ ነበረ። ሐዋርያው ጳውሎስም በንፍገት መንፈስ በመመራት ወንድሞቻቸው ሲራቡ እያዩ በመብላት ጊዜ እያንዳንዱ የራሱን ራት ይበላል፣ አንዱም ይራባል፣ አንዱ ግን ይሰክራል የሚለውን ጥቅስ በመጥቀስ በማኅበር ከድሆች ጋር አብረው እንዲበሉ የሰጠው ምክር በዚህ መሠረት ነው።